ስለዚህ እንደነገርኳችሁ ስቴርኬዝ ይሄን ይመስላል። አሁን የምናየው 3 ቤድሩም እና 123 ካሬ እንደነገርኳችሁ በፍሎር አንድ አባወራ ነው። ደጋግሜ እንትን ብላችሁ ዩቲዩብ ላይ ብዙ ኮምፕሌን እየደረሰኝ ስለሆነ በደንብ ዲቴል አትለቀልንም ስላላችሁ ፉሊ ዲቴል ነው ማለት ነው የምንለቅላችሁ። ይሄኛው እዚህ ጋር የምትመለከቱት ኪችኑ ነው። ኪችኑ እንደምትመለከቱት የራሱ የሆነ ናቹራል ላይት እንዲሁም ቬንቲሌሽን ያገኛል። ሰፋ ያለ ኤሪያ ነው ማለት ነው። ፉሊ ፊኒሽድ ነው ይሄን ቤት የምናስረክበው። ስለዚህ እዚህ ጋር ደግሞ እንደምትመለከቱት ሰፋ ያለ ሳሎን የራሱ የሆነ እንትን አለው ፍሬንች ዶር አለው ማለት ነው። ይሄ ዶር አክሰስ አይደረግም በእርግጥ ለላይት እና ንፋስ እንትን እንዲል ነው ማለት ነው። ችግር የለውም። ኧረ ችግር የለውም። ሶ ይሄኛው ማስተር ቤድሩም ነው። ማስተር ቤድሩሙ ላይ እዚህ ጋር እንደምትመለከቱት የራሱ የሆነ ባድሩም አለው። ቅድም እንደነገርኳችሁ የራሱ ተንሸራታች በር ይኖረዋል ያልኳችሁ እታች ይሄ ነው ማለት ነው። እንደምታዩት ይሄንን የመሰለ ነፋስ፣ ፀሐይ፣ ኤኒቲንግ ልጅ ወልዳችሁ ደግሞ ለማሞቅም ያብቃችሁ። ኤኒዌይስ ስለዚህ ወደ ሌላኛው ሩሞች እንቀጥላለን ማለት ነው። ቪዲዮውን በደንብ ተከታተሉ። ሰብስክራይብ። ስለዚህ ይሄኛው ደግሞ ቀጣዩ ሁለተኛው ቤድሩም ነው። እንደምትመለከቱት እዚህ ጋር የራሱ የሆነ ክሎዘት የምትሰሩበት አለ። እንዲሁም ደግሞ በራሱ ሁሉም ክፍሎች ናቹራል ላይት እንዲሁም ናቹራል ቬንቲሌሽን እንዲያገኙ አይዞን ካሜራማናችን ተጋይቷል። እኔ እዚህ ጋር ደግሞ ባድሩም አለው። ሰፋ ያለ ስታንድ የሆነ ሻወር አለው ማለት ነው። እዚህ ጋር ደግሞ ሌላኛው ሶስተኛው ቤድሩም ነው። ስለዚህ አሁን ወደ ሰብስክሪፕሽናችንን ስንሄድ ወደኋላ እየፈጠንኩባችሁ ነው አይ ነው። ስለዚህ አሁን ይሄንን ቪዲዮ ሙሉ ተከታትላችኋል ብዬ አስባለሁ። እኔ ናኦል አመንቴ ነኝ። እስካሁን ላደረጋችሁት ቆይታ ሰብስክራይብ ብቻ አድርጉ። ኤኒ ካይንድ ኦፍ ኢንፎርሜሽን ስለ ሪል ስቴት ወይንም ይሄንን ቤት ቦሌ ቡልቡላ ላይ መታችሁ ገዝታችሁ ለመኖር ያብቃችሁ ብያለሁ። 30% ቅድመ ክፍያ ከፍላችሁ ትኖራላችሁ ማለት ነው። ከዛ በፊት ግን ቪላውን እናያለን። ልንሻይ ነበር ረሳሁት ቪላውን። ኤኒዌይስ ወደ ቪላው እንሂድ። መልካም ቀን